አማራ የሚባል ነገር የለም አማርኛ የሚባል ቋንቋ ነው ያለው አማርኛ ቋንቋ ደግሞ ከግዕዝና ከትግርኛ አብሮ ተዋልዶ የወታደር ቋንቋ የነበረ ነው ብለዋል ምን ለማለት ፈልገው ነው አማራ ነኝ የሚል ብሄርና አማርኛ የኔ ነው የሚል ሰው እንዳለ ጠፍቶት ነው እንደሚሉት ለፋክት ነው ማወራ ያለው በጎሳ ደረጃ ነው ያነሳውት ያለው አማራ የሚባል ማህበረሰብ አመጣጡን ነው ያስቀመጥኩት ያለው ሁለት አይነት አመጣጥ አለ በኢትዮጵያ ውስጥ ከቋንቋ ጋር የተያዘ ከጎሳዎች ጋር የተያዘ ኦሮሚኛ ቋንቋ ኦሮሞ ከሚባል ማህበረሰብ ጋር ተያይዞ የመጣ ነገር ነው ኦሮሞ ከሚባል ነገድ ጎሳ ጋር ያደገ ነው ሲጀምር ምናምን ነገር ወደ ኋላ ታሪክ ሄደሽ ስትመለከቺ ቁጥሩ ምን ያህል ይሆናል ለሆነ አጣቂም ግን ከትንሽ ወደ ትልቅ እያደገ ሲሰፋ ሲመጣ ቋንቋም እያደገ ነው ትግርኛም እንደዛው ነው ሌሎችም ተመሳሳይ በሆነ መንገድ ከጎሳው የመነጩ ቋንቋዎች አሉ ከጎሳው የመነጩ ቋንቋዎች ብዙዎቹ ከምባታኛ ሀዲያ እንደዚህ ሊሆን ይችላል አማርኛ ላይ ግን ችግር አለ አማራ የሚባል ህዝብ እንደ ጎሳ ተቀምጦ ከዛ በኋላ ከዛ ጋር የተያዘ ቋንቋ አይደለም የሚል ክርክር ነው ያለው አማርኛ እንደ ሊንጓ ፍራንካ እንደ መግቢያ ቋንቋ የተለያየ ቋንቋ ተናጋሪዎችን የጋራ ቋንቋ ለመፍጠር ሲባል የተፈጠረ ቋንቋ ነው ይሄ አንዱ እኔ ያስቀምጥኩት ትርክት ነው ሌላ እንግዲህ በከጎሳ ደረጃ አድርጎ የመጣ የሚል ትርክት ያላችሁ ያስቀምጡ እስካሁን ድረስ መረጃው የሚያሳየው ያለው የሰራዊት የቤተ መንግስት የሰራዊት ቋንቋ ሆኖ የመጣ የናጽ ዮሐንስ ቋንቋ ነው ትግርኛ ተናጋሪዎቹ የቤተ መንግስት ቋንቋቸው ነበር የሚያደርጉት የነበረው የሆነው ይሄንን ነው በተለያየ ጊዜ የአክሱም ነገስታት ያስገበሯቸውን ህዝቦች በሰራዊትነት እየመለመሉ እስከ አረቢያ ድረስ ወደ ደቡብ እስከ መጨረሻው የሄዱበት ዳር ድረስ ያሰማሯቸውን ሰራዊቶች በጋራ የሚግባቡበት ቋንቋ በጠፋበት ሰዓት ላይ ለጋራ መግባቢያ ቋንቋነት አማርኛ የሚባል ቋንቋ መጣ ነው ይሄ አማርኛ የሚባል ቋንቋ ሞር በተነገረ ቁጥር ከነዚህ የተለያዩ ብሔረሰቦች whatever ጎሳዎች የመጡትን ኃይሎች የአማርኛ ተናጋሪ ማህበረሰብ ፈጠረን ይሄ የአማርኛ ተናጋሪ ማህበረሰብ አማራ የሚባል ከሆነ ትክክል ግን በጎሳ ደረጃ የመጣ አማራ የሚባል ጎሳ የለም ነው የኔ ክርክር ቋንቋ የፈጠረው አማርኛ ቋንቋ በተናጋሪነት የሰበሰባቸው ከላይ ቤጃዎችን አገዎችን ቅማንቶችን ትግሬዎችን አጋሜን ሐማስንን በሂደት እንደውም ኦሮሞችን ያካተተ እነዚህ ሁሉ የሰበሰበ በአማርኛ ተናጋሪነታቸው ያመጣ እንጂ በደም ጥራት ላይ የተመሰረተ ልክ አሁን የአማራ የኦሮሞ የትግሬ ደማችን ቆጥረን በደም ጥራት ላይ ተመሰረተነን እንደሚሉት በደም ጥራት ላይ ተመስርቶ ከጎሳነት ወደ ትልቅ ጎሳነት አማርኛ የሚባለው ቋንቋ በጎሳነት አሳድጎ ያመጣ የሚባል ነገር የለም አማርኛ ተናጋሪ የሆነ ራሱን በአማርኛ ተናጋሪነቱ አማራ አድርጎ የሚያይሰው ካለ እሱ መብቱ ነው አለም አማርኛ ተናጋሪ ማህበረሰብ አለ እዚህ ሀገር ላይ ክልል ተበጅቶለታል ያለው ግን ባክግራውንዱ ምንድነው ነው የዚህ የኔ ውይይት ይሄድ ላይ ነው የሚያመለክተው ከዛ ጋር ያያይዘው ደግሞ የሚያስቀምጠው ነገር በዚህ የተነሳ አማርኛ በመሰረቱ የአንድ ጎሳ ቋንቋ ሳይሆን የተለያዩ ጎሳዎች እርስ በርስ የሚግባቡበት ቋንቋ በመሆኑ የተነሳ ገና ሲጀምር ኢትዮጵያዊ ቋንቋ ሆኖ ነው የጀመረው የአንድ ጎሳ ቋንቋ ሆኖ አልጀመረም ነው የኔ ክርክር ይሄን ቋንቋ የአንድ ጎሳ ቋንቋ ማረግም ወይ የአንድ ጎሳ ቋንቋ ተጫነብን የሚሉ ሌሎችም ብሔሮች በስነ ስርዓት መርምሩት የአንድ ጎሳ ቋንቋ አልነበረም የቋንቋ ነው አማራ የሚባል ህዝብ አለ አማርኛም ከዛ ነው የተወለደው የሚል ሰዎች ስላሉ እሱን ያብራሩ ነበር ወደ ዋናው ፍልቁ ነገር ላይ ያቀረቡት ያለው በደም ጥራት ላይ የተመሰረተ በጎሳነት ሊቀመጥ በሚችል መንገድ የመጣ የለም ነው ያልኩት ያለው አለ ካሉ ማስረጃቸውን ያቀርቡ ነገር አማርኛ ተናጋሪው የዚህ ቅድ የጠቀስኳቸው የተለያዩ ጎሳዎች በሙሉ ደማቸውን አንድ ላይ ቀላቅለው ቋንቋውን በመግባቢያነት ፈጥረው እያደገ በተጠቃሚነት በመሄድ የመጣ ማህበረሰብ ነው ያልኩት ይሄን መልካም